የራበው ማነው የራበው ማነው ይህን የመሰለ መኮሮኒ ከማኪ ጋር። ሰላም እንዴት ናችሁ? ዛሬ አብረን ቆንጆ መኮሮኒ እንሰራለን። እኔ የምጠቀመው ትንንሹን መኮሮኒ ነው። እናንተ ባላችሁ መኮሮኒ መጠቀም ትችላላችሁ። የሚያስፈልገን ግብአቶች ሳልሳ፣ ሽንኩርት፣ ቲማቲም እና ፍሬሽ የሆነ ሮዝመሪ ናቸው። በመጀመሪያ መጥበሻችንን እንጥዳለን። ከጎን ደግሞ እንደዚህ ድቅቅ እያደረግን ሽንኩርታችንን የምንከትፍ ይሆናል። ሽንኩርታችን በደንብ ቢደቅ የተመረጠ ይሆናል። ምክንያቱም ያው ፈጦ እንዳይታይብን ማለት ነው። መጥበሻችን እዚህ ጋር ግሎልናል። ስለዚህ ዘይት እንጨምራለን። ተመልሰን ወደ ሽንኩርታችን መጣን። ሽንኩርታችንን እንደዚህ ባለ መልኩ ድቅቅ አድርገን ቆንጆ አድርገን እንከትፋለን ማለት ነው። ያው ለስልስ ስለሆነም ብዙ እንዳይታይብን ወይንም ጎላ ያለ ሆኖ እንዳይታይብን ወይንም ቶሎ ሙክክ ብሎ እንዲበስልልን ሽንኩርታችንን በዚህ መልኩ አድቅቀን ከተፍን። አያችሁት? ቆንጆ ሆኗል። ከዛ የጋለው ዘይታችን ላይ ሽንኩርታችንን በመጀመሪያ እንጨምራለን ማለት ነው። አያችሁ? ፍርክሽክሽ ያለ ዘይቱ ሲንተከተክ። ስለዚህ በመጀመሪያ ሽንኩርታችንን በዚህ ባለ መልኩ ጨምረን እንዲዋሃድ ከዘይቱ ጋር አድርገን እናማስለዋለን ማለት ነው። በዚህ ባለ መልኩ ሽንኩርታችንን አድቅቀን ከከተፍን በኋላ የጋለ ዘይታችን ላይ ጨመርን። በቀጣይ ደግሞ ቲማቲማችንን ቆንጆ አድርገን ደቀቅ ባለ አቅማችን በፈቀደው ማለት ነው። ቲማቲም ሙክክ ብሎ ስለሚበስልልን ቀይ የሆነ ቲማቲሞችን ብንጠቀም የተመረጠ ይሆናል ለስልስ ስለሆነ። ስለዚህ በቻልነው መጠን ለማድቀቅ እንሞክር። ያው ቲማቲም ብዙ ጊዜ ሂት ወይንም እሳት ሲነካው የመብሰል ይሟሟልናል ማለት ነው። ስለዚህ በዚህ ባለ መልኩ ቲማቲማችንን እንከትፋለን። የቲማቲሙ ብዛት ወሳኝነት አለው። በእርግጥ ስልስ ሲባል ያው ቲማቲም ሲበዛ ነው ብዙ ጊዜ ስልስ የምንለው እኛ ጋር። ስለዚህ በዛ ያለ ቲማቲም ብንጠቀም ይመረጣል። እንዲህ ሽንኩርታችን ከዘይታችን ጋር ከተቆላለ በኋላ ቲማቲማችንን በዚህ ባለ መልኩ እንጨምራለን ማለት ነው። ስለዚህ እዚህ ጋር ከሽንኩርታችን ጋር አብረን እያማሰልነው ነው ወይንም እየቀላቀልነው እያዋሃድነው ነው። ፍሬሽ ሮዝመሪን ቢኖረን ይመከራል። ፍሬሽ ሮዝመሪን ከሌለን ግን የደረቀ ቢኖረን ውሃ ውስጥ ዘፍዘፍ አድርገን እንደዚህ ድቅቅ አድርገን መክተፍ እንችላለን። ስለዚህ የግድ ፍሬሽ ይሁን ብለን መጨነቅ የለብንም። የደረቀውንም ሮዝመሪን ቢሆን ትንሽ በውሃ ዘፍዘፍ ካደረግነው በኋላ እንዲህ ባለ መልኩ አድቅቀን መጠቀም እንችላለን። ስለዚህ ባለን ቤት ውስጥ ብዙ ጊዜ እንደውም ይደርቅብናል ሮዝመሪን ወይንም የጥብስ ቅጠል ስለሚደርቅብን ባለን ውሃ ውስጥ አድርገነው ዘፍዘፍ አድርገነው እንዲህ ለመከተፍ ስለሚያበቃው እንዲህ አድርገን እናድቅና እንከትፈዋለን። ስለዚህ በእቃ ገለበጥነው ሮዝመሪያችንን። እዚህ ጋር ቁሌታችን እየደረሰ ነው። ነጭ ሽንኩርትና ዝንጅብል እናዘጋጃለን። በቀጣይ ነጭ ሽንኩርትና ዝንጅብላችንን ድቅቅ አድርገን በዚህ ባለ መልኩ በመጀመሪያ እንከትፋለን። ከዛ በደንብ እንዲደቅልን ወይንም በደንብ ፍሬው እንዳይታይ ሆኖ እንዲከተፍልን ጫው ከላዩ ላይ እንጨምርበታለን። ጫውን ከጨመርን በኋላ ጥሩ ከበድ የሚል ቢላ ቢኖረን ይመረጣል። ወይንም ለመቀጥቀጥ ነው ለመቀጥቀጥ ስለሚመረጥ እንደዚህ ባለ መልኩ ድቅቅ ብሎ ይቀመጥልናል። ስለዚህ ከሮዝመሪን ካደረግነው ሳህናችን ጋር አንድ ላይ እንቀላቅለዋለን ማለት ነው። ስልሳችን በዚህ ባለ መልኩ እየበሰለልን ነው ወይንም ቲማቲምንና ሽንኩርታችንን። በቀጣይ ሳልሳችንን እንጨምራለን። ሳልሳችንን በዚህ ባለ መልኩ ከጨመርን በኋላ በደንብ አድርገን እናዋህደዋለን። እዚህ ጋር ሳልሳ ስል የቲማቲም ድልህ ማለቴ ነው። እኛ ሰፈር በላስቲኳ የምትደረግ 35 ብር ነው የምትሸጠው። እናንተ ሰፈር ያው ዋጋው ትሉታላችሁ። ስለዚህ በቀጣይ ነጭ ሽንኩርትና ዝንጅብላችንን እንዲሁም ሮዝመሪያችንን እንጨምራለን ወይንም የጥብስ ቅጠላችንን እንጨምረውና አንድ ላይ እንዲቁላላ እናደርጋለን። አንድ ላይ ተዋህዶ ቆንጆ የሆነ ቴስት ይሰጠናል። ሮዝመሪን በነገራችን ላይ በደንብ ለስልስ በጣም ወሳኝነት ያለው ነገር ነው። ቴስቱን ወዲያው ነው የሚቀይረው። ስለዚህ ሮዝመሪን ተጠቅማችሁ ሞክሩት። በመጀመሪያ ቆንጆ ስልስ እንድታገኙ ከፈለጋችሁ ሮዝመሪንን ተጠቀሙ። በጣም ጥሩ የሆነ ጣዕም ይሰጠዋል። ፓስታችን ወይንም መኮሮኒ የምንሰራ ከሆነ ለመኮሮኒያችን ማለት ነው። እዚህ ጋር ባለ መልኩ እንዲህ ሆኖ ቆንጆ ሆኖ ስልሳችን በጣም ቆንጆ ሆኖ ሽታው እዚህ ጋር ልነግራችሁ አልችልም።
በቀጣይ ጨው እንጨምርበታለን። ያው በስሎልናል፣ ቆንጆ ሆኖ ወጥቶልናል። ስለዚህ በመጨረሻ ጨው እንጨምራለን። በቂ ነው ብላችሁ የምታስቡትን እናንተ በመጠናችሁ ቤታችሁ በምትጠቀሙት የጨው መጠን ጨው እናደርጋለን። ስለዚህ እዚህ ጋር ያያችሁት ቆንጆ ሆኖ ስልሳችን ጥሩ ሆኖ መጥቶልናል ማለት ነው። በዚህ ባለ መልኩ በእነዚህ ግብአቶች እንደዚህ አይነት ቆንጆ ስልስ መስራት እንችላለን ማለት ነው። አያችሁት ከለሩ እንዴት እንደሚያምር ቆንጆ ሆኖ እየተንተከተከ ነው ወይንም እየበሰለልን ያለ ነው። ስለዚህ አሁን ወዴት እንሄዳለን ማለት ነው? ያው መኮሮኒ ስለምንሰራ ውሃችንን ካጠገቡ እንጥዳለን ማለት ነው። ውሃችንን ስንጥድ ትንሽ ዘይትና ትንሽ ጨው እንጨምራለን። ልክ ውሃችን ሲፈላ መኮሮኒያችንን እንጨምራለን ማለት ነው በዚህ መልኩ። ስለዚህ ትንሽ ደቂቃ ብቻ ነው የተጠቀምኩት፣ ኦልሞስት 6 ወይ 7 ደቂቃ። አያችሁት እንዴት ሆኖ እንደበሰለ። ስለዚህ ለማዕድነት እናቀብረዋለን ማለት ነው። እዚህ ጋር ሳህናችንን አዘጋጀን። የቀቀልነውን መኮሮኒ ቀስ እያደረግን በጭልፋ እያወጣን እንገለብጣለን ማለት ነው። በዚህ ባለ መልኩ ቆንጆ አድርገን ካሰናደን በኋላ የቀቀልነውን መኮሮኒ ስልሳችንን እየተንተከተከ ነበር። ይኸው ስልሳችንን አየን። ስለዚህ ስልሳችንን ቀስ እያደረግን ከላዩ ላይ እናደርጋለን ማለት ነው። ወይንም ቁሌታችንን ነው የምንለው እኛ በአማርኛ። ስልሳችንን ቁሌታችንን እንዲህ ባለ መልኩ በቂ ነው ብለን የገመትነውን ከላይ እናደርጋለን። ስለዚህ ለማማር ወይንም ውበት እንዲኖረው ብለን ትንሽዬ ሮዝመሪን ከላይ እንደዚህ ያደረግንባት ማለት ነው። አያችሁት እንዴት አባቱ እንደሚያምር። በስማ ቆንጆ መኮሮኒ። አሁን ይሄንን መኮሮኒ ትልልቅ ሆቴል ስንት ብር ከፍለን ነው የምንበላው? በእውነቱ ከሆነ አያችሁት እንዴት እንደሚያምር። ለብሉኝ አይልም። በዚህ ማለ መልኩ ቆንጆ መኮሮኒ ሰርተናል። ላይክ፣ ሰብስክራይብ፣ ሼር አድርጉ። ባይ